በዛሬው ቪዲዮአችን በብዙ የተለያዩ አነጋጋሪ ቪዲዮዎች ተመልሰን መጥተናል። በአርሲ እየተደረገ ያለውን የክርስቲያኖች ጭፍጨፋ እንደቀጠለ ነው፣ እንደ ቀልድ እንደቀጠለ ነው። በየሳምንቱ በየወሩ ከአርሲ የሁሉ ክርስቲያኖች አለቁ ማለት መስማት አዲስ አልሆነም፣ በቃ እየተለመደ መጥቷልና አርቲስቶቻችን ድምጹን ለማን አቤት አንበል እያሉ ነው። እነሱንም አብረን እናያለን። ወደ ቪዲዮ በጎሬ ላራ ዞን 9 ወር ያልሞላት ታዳጊ ከእናቷ ወደታ ድምጽ ሰጥታለች። ስካሩን ተቋቁሞ ድምጽ የሰጠው ወጣት አጋጣሚ አቡቹን አንቺን ነው የመረጥኩት። ሙሉ ኢንሳዎችም ሁላችሁንም ነው የመረጥኩት። አይ ላቭ ዩ የምሬን ነው ብላችሁ እዛ ቀን የነበረው የምርጫ ዕለት የነበረው የቀን የፌስቡክ ላይ የነበሩት ጨዋታዎች ይፋናና ኢቲቪ እኔ አንድ ያየሁት ማለት አምቡላንሱ ምርጫ ጣቢያ ድረስ ይዟት መጣ። ይሄ ምርጫ ታማ በአምቡላንስ መጣች ልመርጥ። ሰላም አልሐምዱሊላህ። ከየት ነው የገባሽው? የላይቭ ጭዌ ይላል። ምን ዝም ካለሁበት አይ እንደዚህ የምንልበት መንገድ እኮ ኢትዮጵያውያን እንደ ጨው ስለተበተንን ያለንበትን ሀገር ለማወቅም ጭምር ነው። በሌላ ነገር አይደለም። ያለሽበት ሀገርማ ያለሽበት ነው። ወይም ፕራይቬሲ ነው ካልሽም ደግሞ እጠብቅልሻለሁ ማለት አባውን ሰዓት ያለሁበትን ቦታ ነው የምትጠይቀኝ? የስ አፍጋኒስታን። አፍጋኒስታን ጉድ እኮ ነው። አፍጋኒስታን እንዴት ብለሽ ገባሽ? እንደዚህ እያለ ከወገብ በታች ያለኝ ሰው ባለው የሚንቀሳቀሰው ታውቃለህ? ይገባኛል። ከዚህ በፊት ገብተሽ ታውቂያለሽ? እኔ አካውንት ላይ ትንሽ ስንት ሰዓት ነው አፍጋኒስታን? ዳዲ ስንት ሰዓት ነው እናንተ ጋር? ለደቂቃ ነው ጸጥ ያለው ዳዲ ስትል እንጃ። እኔ ስንት ሰዓት ነው አፍጋኒስታኖች ባይዘዌ እኔ ጋር ብዙ አፍጋኒስታኖች አሉ። ስንት ሰዓት ነው እዚህ አፍጋኒስታን? እነሱ ይንገሩ። ማን ለለ ስንህን ሚስተር ቦጆ ቦጆ ኦኬ። ሚስተር ቦጆ ቆሆረ አፍጋኒስታን ስንት ሰዓት ላይ ነው ያለነው? እንዴ ለራስሽ ኮነምታ አንቺ አሪፍ ሆነሽ እኔን መሸወዳችሁም ለምን መሰለሽ? በእንደዚህ አይነት መላላጥና መጋጋጥ ዋጋ ያስከፍልሻል። ለምን መሰለሽ? እንደገና ደግሜ የምነግርሽ አይደለም እኔ አንቺ ያገሬ ሰው ነሽ አፍጋኒስታን ነኝ ካልሽ የአፍጋኒስታንን ሰዓት ማወቅ አለብሽ። ግን አንቺ እዚሁ በተቀመጥኩበት እኔን የመሰለ ስንትና ስንት ነገር የሚሰራ ሰውዬ አፍጋኒስታን ስንት ሰዓት ነው ብለሽ ስትናገሪ ምን ነው? አይደለም ልነግርሽ እኮ ነው። ሞዴስሽ እንትን ሰቅለሻል፣ ዳይፐርሽን አርገሻል ማለት ነው። አፈር አባሽ ብይና አንቺ ድንጋይ ራስ አፈር አባ ኧረ ዛቺ የፓንት አዟሪ ልጅ ነው። የፓንት አዟሪ ልጅ እንዴ እካክ ጭራሽ እንኳን ተጣጣሳይ ነው እንዴ ዘላል የማን እንዴ ምግብ አዛል እንዴ? ዋይፋይ እኮ ነው ያልኩህ። ዋይፋይ ነው። ዋፍል የሚባል ምግብ አለ እንዴ? የት አለ ዋይፋይ? ዋፍል አንተ ዋይፋይ ብሎ ነው ዋፍል ያመጣልህ? እኔ አላዘዝኩም። ዋፍል የሚባል ምግብ አለ? ዋፍል የሚባል እንዴ መቀመጫ የሌለበት ነገር ነው። እንዴት ማለት 530 ብር? 530 እንዴ ለዋፍል ነው። እኔ ዋይፋይ ብዬ መጥቼ የሳምንት አልመላም እንዴ? ኧረ ማርያም ነው የሳምንት ፓኬጅ አልሞላም። ታዲያ እንደዛ ከሆነ እንዴ ታዲያ እኔ ዋይፋይ ብዬ ነው የገባሁት። ዋፍል ደግሞ በሁሉም በየሄድንበት ሁሉ ስም እያወጣችሁ ምግብ መናገር ትጀምራላችሁ እንዴ? እንዴ 530 ብር ነው የሳምንት ፓኬጅ አልሞላም። ምን ያደርግልኛል? ይቅርታ ግን ዋይፋይ ኧረ ያው ብር ነው ያላስኩት። ብር ማምጣት ትችላለህ?
ወይ ስልክ ምናምን ላክ ስራ ነው ያዝነው እኮ እንዴ ታዲያ ዋይፋይ ስለ ዋፍል ምናምን ብለህ ታመጣለህ በየሄድን ብሎ ነው አዲስ ምን ያላቅም ዋፍል የሚባል ነገር እንጀራ በቅጡ ያረረብኝ ሰውዬ ዋፍል ምን ማለት ነው የሳምንት ፓኬጅ ሞልቼ አልጠቀም ዋይፋይ ብዬ ነው የምትወስመጣ አንተ ዋይፋይ ስላልሰማኝ ዋፍል እንዴ በየሄድንበት ብላ የሆነ ነገር ስንራመድ ምግብ ማምጣት ሜኑን አይተክ ስለነበረ ዋፍል ነው ማለት ኧረ ጭራሽ ነው ሜኑን አላየሁትም አሁን ገና አላየሁት እኔ ዋይፋይ ምናምን የሚባል ምግብ እኔ ሰምቼ ማለት እንካሽ በቃ ወይ በኋላ ብር እንትን እንላለን በቃ እንብለው በእናትህ ምንድን ነው ቀባቀባ አድርገው አገር እንዴት ነው የምትበላው ኧረ እሱ አይጠጣም አንተ አይጠጣም የሚቀባ ነው ምን ነው የሚቀባ እንደ ስክሪፕት ነገር የሆነ ራሱ ማለት የምር ነው የሚያስመስለው እዚህ እንትን ማለት እዚህ ጋር ነው የሚነሳነሰው እንደ ሲራፕ ነገር እና የሙዝ አይደል እንዴ ምን የኮ ሙዝ እኮ ነው አይደል እንዴ እንደዚህ ነው ያው እዚህ ጋር ተነስነሱ ነው እና ለዚህ ነው 530 ብር የከፈልን አሪፍ ነው ሞክረውና ምን ነው ሞክረው ምንም ጭቃ የመሰለ ነገር ነው ዝቀመሰውና ያው ምን ነው ይሄ ምንድን ማጣበቂያ ነው እንደዚህ ነው እንደሱ ማለት ትችላለህ እንዳንተ ምርጫ ነው ሙዝ እኮ ነው አንድ ሙዝ እኮ ነው እኮ ግማሽ ሙዝ እኮ ነው እዚህ ቁጭ ቁጭ አድርጎ ታባስ መስሎ እሺ በቃ አራስ ተታር እግዚአብሔር ይገባ እሺ ላይ ካገኘ ሙሉ አውትፊት ለምን አይፎን 18 ሊወጣ ነው አይፎን 18 ሊወጣ ነው እኮ እሺ 17 በገዛላ ይሻልም ካለ ኧረ አይ እንትን ይሻላል ሙሉ አውትፊት በቃ 200 ሺህ ላይ ማርያም 200 አራስ ተታር እግዚአብሔር ይገባ እሺ ሙሉ አውትፊት ለመግዛት 200 ሺህ ላይ አይከብድም 200 ሺህ ትላለህ እንዴ እቂያ ደበረኝ አትልም አንተ ራስህ ቪዲዮ ሰጥ 200 ሺህ ካገኘ እኔ ራሴ ሙሉ አውትፊት እገዛለሁ ሜንሽን አድርገኝ እጢያ ባሪያ ነው ኧረ ላጭራ የራስህ ቪዲዮ 200 ሺህ ከገባ ነው እገዛላለሁ ፋቲን ቀበሬ ነው ምርጫ መርጠው ነው የምትለው እህታችን እና እቺ አካባቢ ደግሞ ሚት ከሆነች ማለት ነው እሷም ተወራበት ጋር ኤዲተሩ ኤዲት ሲያደርገው ሙዚቃ አስገብቶበታል ሚም የሰራው ልጅ እና እሱ ደግሞ ከዩቲዩብ ጋር ሄደ ለዛ ሰላም ነው ደህና ያው እንደተለመደው ብዙ ነገሮች ነው ሚክስ ይዤላችሁ የመጣሁት ኦኬ ዛሬ ሚክስ ነው ይዤላችሁ የመጣሁት እና ግጥም አለ ጥያቄዎች አሉ እንትን መልእክትም አለ ከሰፈር ለእናንተ የመጣ መልእክቶችም ይዤላችሁ መጥቻለሁ ግን ትንሽ ልቤን ያመመኝ ብሬክ አፕ ላይ ነበርኩና የሆነሽ ከተጣልቼ በቃ የናፈቀችኝ ምናምን ሲቸገር እሷን ለመርሳት ብዬ 4 ሌላ ሴቶችን ማዋራት ጀመርኩ እና አሁን 4ኛው ወር ነው ፈጣሪ ይመስገን 4ቱም ናፍቆኛል መልእክት ብርቄ ነኝ ከጫካ ለፓፒ ይላል ለሳምሽ ይለኛል አወይ አለማፈሩ የመኪና ጎማ በሚያክል ከንፈሩ ብላለች ብርቄ ናት ሮል ያረጋቸው ምሳሌም ድርገጣችን አሁን ከብርቄ ጋር ያለህን ነገር አላውቅም ባታስገባኝ እዚህ ነገር ውስጥ እኔ ከባምቢ ነው የሰማው እሺ ሌላ ግጥም ነበር ግን እሺ ከግጥሙ ትንሽ ይቆይ መልእክት ይቆይና ትንሽ ሞቲቬት ነገር አለ ችግርህን ፊት ለፊት ተጋፈጠው ይላል ገብታችኋል ሄና ችግርህን ፊት ለፊት ተጋፈጠዋለህ ፊት ለፊት ችግርህን ተጋፈጠዋለህ እንዴ እንዴት አርጋ ያንተ ችግር ፊትህ ነው እስኪ ፊትህ ነው ያንተ ችግር ፊትህ ነው አላለው ወደ ግጥሙ እንገባለን አንዴ ብትሰጠኝ ይላል ግጥሙ አንዴ ብትሰጠኝ ምን ትስታ ግጥሙ ጨረሳ አረጋጋ እንጂ ብርቅ ያላልኩም እኮ ቀምሼው አላቅም የሱን ነገር ጣዕም አንተ ልቅምቅም ልብሱን ገለጥ አርጋ መልኩን ብታሳየኝ እኔው ሰፍ ብዬ አልኳት ስጪኝ እርሷም ሳትሳሳት አንድ ጊዜ ብትሰጥ
ናት ያትመሰጥ ሁሌም ስጭኝ አልኳት በጣም እየጣመኝ ስሙን ስትነግረኝ እንዳይጠፋኝ ብላ ለካስ የማውቀው ነው ደስታ ከረሜላ ላላላ ይበላ። ጋሽ እንዴት አደሩ? ከየት ነው ጋሽነቱን እንኳን ከየት ነው እንዴት ነው ከየት ነው ነው የምልህ ያለሁት። ምንም አቴንዳንስ አይኖርኝ የፈተና ቀን ስገባ እኔ ከቦሌ አራብሳ አይሻልህም ጨጨብሳ? እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ እኔ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? ማለት ነው። በተለይ አርሲ እንደምታውቁት በተለያየ ጊዜ ነው በንጹሃን ዜጎች ላይ እየተደረገ ያለው ጭፍጨፋ እየተደረገ ያለው ክርስቲያኖች ላይ እና እኔ የሚገርመኝ የናሽናል ሚዲያዎች ነው። ናሽናል ሚዲያዎች ስማቸውን ያው መጥቀስ አያስፈልግም፣ ታውቋቸዋላችሁ። ሚዲያዎቹን የህዝብ ድምጽ የሚባሉ ሚዲያዎችን፣ ትልቅ ሚዲያዎችን፣ ቲቪዎችን እነሱ ምንም ነገር አንድ ቀን የሁሉ ነገር ሲደረግ አንድ ቀንም ዞር ብሎ አይተው አያውቁም። እኔ አንዴም ለመዘገብ ፈልገው አያውቁም። ምንድነው ከጀርባቸው ያለው? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። በአርሲ መስዋዕትነትን ለተቀበሉ በሙሉ ነፍሳቸውን ይማርልን። የዛሬ ቪዲዮ ነው መስል ነበር። በቀጣይ እስከምንገናኝ ድረስ ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ይመቻችሁ።